ትርፍዬ ለካ ዛሬ ጫውታለሽ። ወይኔ ሞቴር ሳይ እኔ እኮ አንቺን ካላየሁ እኮ ፕሪሚየር ሊግ እኮ ሙሉ አይደለም። እኔ ያለ አንቺ ፕሪሚየር ሊጉ ሙሉ አይደለም ትርፍዬ። ለማንኛውም ዛሬ የለመድናትን ነገር ገብቶሻል። ሰሞኑን ጨጓራዬ ላጥ ብሏል ትርፍዬ። ጨጓራዬ በቃ ጥሩ ሙድ ላይ አይደለም ያለው። ስለሆነ አሁን ቆንጆ ማረጋጊያ ለኔ ወተት አይደለም ትርፍዬ። ወተት ምንም ነገር ነው ለኔ የማይሰራው። አንቺ እንደለመድሽው ወይ አቻውጪልኝ ወይ ደግሞ ደህና አድርጎ ወልብስ ይለጥፍሽ። በቃ ከለጠፈሽ የዛኔ እርግጥ ትላለሁ። በተለይ የትርፌ ደጋፊዎች ለኔ የምታስቡ ከሆነ ሼር ኮፒ ሊንክ በማድረግ ለትርፌ ያደርሱልኝ፣ ለራሷ ማለት ነው። ዛሬ ነጥብ በመጣል እንግዲህ ትብብሯን እንድታሳየኝ። ምክንያቱም ሰሞኑን ጤንነቴ ጥሩ አይደለም። ጀሞ የኔ ጤንነት መታወክ እንግዲህ ታውቁታላችሁ፣ ብዙ ችግር ነው ይዞ የሚመጣው። በቃ ቲክቶክ መንደሩን ነው ጭር የሚያደርገው። እኔ ነገርኩ ይኸውልህ ሰው። ለማንኛውም ትርፍዬ አደራሽን የለመድነውን ነገር እንዳታሳጭን። ማታ ምሳሌ እጠብቅሻለሁ። ይመቻችሁ ጀባው። ዛሬ ወልቭስ ሜዳ ዝናብ ሊዘንብ ነው ጀሞ፣ የጎል ዝናብ ማለት ነው። ዛሬ ወልቭስ ላይ ቀጥታ 4-5 ጎሎችን እናስቆጥራለን። ዛሬ ምሽት 5 ሰዓት በወልቭስ ሜዳ ሄደን ማለት ነው። በቃ መድፍ ነው ምላችሁ። ምንም ያልታሰበ ድንገታዊ ዝናብ ብሽቅ ብሎ ሲዘንብ ነው የምታገኙት። ሙሉ ጀሞ ተመልሷል፣ ሌሊትም ተመልሷል። ሙሉ ዝግጅት ነው። ወልቭስ እስከ ዛሬ ያለው 2 ነጥብ ነው። ተመልከቱ ጀሞ 2 ነጥብ። ዝም ብለን ሜዳ መረቡን ማለት ነው አጨናንቀ ነው 4-5 ጎል ሃትሪክ ምናምን ሁሉ አለበት። ያለፉት 2 ጨዋታዎችን ስተናል። እነሱ ብናሸንፍ ኖሮ ማለት ነው 3ኛ ደረጃ ምናምን ወይ 4ኛ ደረጃ የመቀመጥ እድል ነበረን። ዛሬ ካሸነፍን ግን 5ኛ ደረጃችንን እንቆጣጠራለን ጀሞ። እና ለማንኛውም ኮሜንት ላይ ገምቱ ጨዋታው ስለስንት ይጠናቀቃል። ቪዲዮን ኮፒ ሊንክ፣ ላይክ፣ ሼር፣ ፎሎ ማድረጋችሁ እንዳትረሱ። አሁን እኔ ካለሁበት ኦልድ ትራፎርድ በእግር ማለት 72 ቀን ከ2 ሰዓት ነው የሚፈጀው። በቃ ጀሞ ምን ተበቃለ ማን ተደገፊ ምን ተበቃለ ሊጉ ሳልክ እኮ እንደርሳለን። ዛሬ ብንነሳው እንዴ አሁን ዋደና ነው በጎግል ማፕ ነው በነገራችን ላይ ወቅ እያደረክ ቺፕስ እየበላህ አባቴ። አሁን ሁላችሁም እኔ ሰፈር ጎሮ ትመጣለህ። ከዛ እንዲህ ወደ ኋላ መድረክ ትሰለፋለህ። ሰለሜ ሆያ ሰለሜ አሃ እያልን ተቃቅበን ኦልድ ትራፎርድ እንገባለን ጀሞ። ቀልድ የለም። ዛሬ ደግሞ ይሄ ጉደኛ ክለባችን ይሄ ድንቁ ክለባችን ይሄ አይሆንም፣ ኧረ በፍጹም እንዴት ይሄ ይሆናል ብለን የምናስበውን ነገር እየሆነ እያሳየን ያለው ክለባችን ዛሬ እንግዲህ ከወልቭስ ጋር በጣም በዚህ ሲዝን በጣም የወረደው ክለብ ጋር እንጫወታለን። ከ14 ጨዋታ እንግዲህ 2 አቻ ብቻ ወጥቶ ያለ ክለብ 2 ነጥብ ካለው ክለብ ጋር ነው እንግዲህ የምንጫወተው ዛሬና ምን ልላችሁ ፈልጌ ነው። አሁን ውስጤን እየተሰማው ያለው ስሜት እውነት ያ ስሜት ውስጤን እየተሰማኝ በመሆኑ በጣም እኔ ያዝኛለሁ ስላችሁ አንድ ዩናይትድን ለረጅም ጊዜ እንደተከታተለ ሰው ያ ስሜት ውስጤ አሁን እየተሰማኝ በመሆኑ እኔ በጣም አዝናለሁ። በእውነቴን ነው የምላችሁ፣ በጣም ማለት ነው። ከባለፈው ከኤቨርተኑ አቻ የወጣንበት ጨዋታ ማነው አቻ አልኩኝ፣ በቀይ ወጥቶባቸው ያሸነፉን ጨዋታ ማለት ነው። ከሱ ጨዋታ በኋላ እዚህ ሲዝን ላይ ያለው ቲም ላይ ምንም ነገር ሀፕን ሊያደርግ ይችላል ብዬ ተቀብሏል ውስጤ ማለት ነው። በጣም ነበር ልቤን የሰበረው ያ ጨዋታ፣ ከምሬን ነው የምላችሁ። እና ምንም ነገር በቃ ሀፕን ሊያደርግ ይችላል፣ ሀፕን አያደርግም የምትሉት ነገር ሁላ ሆኖ ተፈጥሮ ልታዩት ትችላላችሁ የሚል በቃ ውስጤ እንደዚህ አይነት ነገር ነው እየተሰማኝ ያለው እና ብዙዎቻችሁ ታሪክ ከተሸነፈ አቻ ከወጣ ምናምን እያላችሁ ነው። እኔም እንደዛ እያልኩኝ ነው። 2 አይነት እንትን ውስጥ ነው ያለው። የሆነ ፓርቲ እንደዛ ይላል፣ ግን የሆነ ስሜቴ ደግሞ እዚህ ቲም ላይ እኮ ምንም ነገር አፕ ሊያደርግ ይችላል ብዬ እያሰብኩኝ ነው። ምክንያቱም በቃ ከባለፈው ጨዋታ በኋላ እንዳልኳችሁ ነው እንደዚህ አይነት ስሜት ነው የተሰማኝ ያለው እና ይሄ ስሜት ደግሞ ጤነኛ ስሜት አይደለም፣ ሄልዚ የሆነ ስሜት አይደለም እየተሰማኝ ያለው እንዲህ ከተሰማኝ ማለት ነው። እና ያሳዝናል፣ በእውነት ያሳዝናል እንዲህ እንትን በማለት ግን አሁን ወደ ሁለተኛው እንትኔ ደግሞ ልምጣላችሁ። አስተሳሰቢ መሸነፍ አይደለም አቻ ከወጣ ይሄ ቲም ዛሬ ከወልቭስ ጋር
ከባድ ነው እውነት። እኔ እንጃ እኔ ከባድ ነው አላውቅም። እኔ እንጃ በጣም ከባድ ነው። ምክንያቱም አሁን ከባለፈው የዌስትሃሙን ጨዋታ እንኳን ብናሸንፍ ምን ያህል ከፍ ልንል እንደምንችል የዚህ ሳምንት በነጥብ ተቀራራቢ የሆናቸው ክለቦችን ጨዋታዎች አይታችሁ እንትን ማለት ትችላላችሁ። አብዛኞቹ ነጥብ ጥለዋል። ኢማጂን ያን ጨዋታ አሸንፈን ቢሆን ኖሮ ከዛ በኋላ ዛሬ እንጮታለን። ዛሬ ደግሞ እድል ቀንቶንም ደግሞ የምናሸንፍ ከሆነ ምን ያህል ጋፕ ሊኖረን እንደሚችል ማለት ነው። በጣም ነው እንትን የሚለኝ እና አቻ እንኳን ከወጣን እኔ እንጃ ማርያምን እንጃ። በጣም ከባድ ነው። እኔ አሁን ኢማጂን ለማድረግ እስኪ ከብደኝ ድረስ ማለት ነው አላቅም። ይቅናም ብቻ ነው ማለት የምችለው። እንዳልኳችሁ ነው፣ ምንም ነገር ሊያሳየን ይችላል ይሄ ዩናይትድ ቲም፣ ግን ከክፉ ነገር ይጠብቀን፣ ይቅናን። በቃ ይሄን ነው ማለት የምችለው። ማታ 5 ሰዓት ላይ ነው። ይቅናን እንግዲህ ንጉሳውያን። ግሎሪ ይመሻችሁ። ስሚ እንግሊዝ ፕሪሚየር ሊግን የሚያክል ከባድ ሊግ ላይ 3 ቀላል ጨዋታዎችን ቶፕ 4 ሊያስገቡ የሚችሉ 3 ቀላል ጨዋታዎችን ማግኘት ጥብስ ነው፣ በጣም ጥብስ ነው። በተለይ እንደ ወልቭስ አይነት 12 የተሸነፈ 2 አቻ የወጣ የማይረባ ቲም ሄዶ መቅጠም በጣም ዓለም ነው። ይህን ጨዋታ ከተሸነፍን ማለት ነው ስሚኝ፣ ይህን ጨዋታ መሸነፍ ወይ ብቻ የሆነ ነገር ብንሆን አሞሪ ማውት የሚል ካምፔን ነው እኛ ዩናይትዳውያን የምናስነሳው። እኛ ዩናይትዳውያን ደግሞ ምን ያህል አቅም እንዳለ ላንቺ አልነግርሽም። አንቺንም እዚህ ያመጣሽ እሱ ነው አይደል? መልሽልኝ ድመት። እንግዲህ ከኛው ኩል ስትጨፍርና ስትደሰት የከረመችው ሻሼ ዛሬ ወደ ጌማ ትመለሳለች። ሰኞ ከሰው አይን ዞር አድርጎ ነው የምትጫወተው። ያው ሻሼ ታውቃላችሁ፣ ምክንያቱም ትፈራለች። አይን አፋር ስለሆነች ነው ባይዘው ሰኞ የምትጫወተው። ከሰው አይን ዞር አድርጓት ነው የምትጫወተው። ወደ ወልቭስ ተሄዳ ትጫወታለች። ግን እኔ ውጤቱን አውቃለሁ። አቻ ነው የሚወጡት። በቃ ምንም አትበላይ፣ አቻ ነው የሚወጡት። ምክንያቱም ጓደኛዋ ሊቨርፑል አቻ ወጣለች። ስለዚህ ከሻሼ ጋር ሲወርዱም አንድ ላይ ሲወጡም አንድ ላይ እንዳልተባለ ሻሼ አቻ ከወጣች ሊቨርፑል አቻ ከወጣ ሻሼ ማቻ ነው የምትወጣው። ስለዚህ የዛሬው ጌም ማቻ የሚያልቅ ይመስለኛል። አይናፋራ ሻሼ ከሰው አይን ገለል ብላ ዛሬ ወልቭስን ትገጥማለች ማለት ነው። ምክንያቱም ሰኞ ሌሊት ነው የምትጫወተው። ለማክሰኞ ትንሽ ቀረብ ስለሚል ቻምፒዮንስ ሊግ ይመስላቸዋል ማለት ነው። እና ጎረቤቴ አብረን ስንደሰት ከርመናል። ዛሬ ደግሞ እመለስብሻለሁ፣ እገለበጥብሻለሁ። ምክንያቱም ቅዳሜና እሑድ አብረን ፏፏፏ ብለን ያሳለፍነው ከአንቺ ጋር ነው። አሁን አንቺ የቤት ስራሽን አልጨረሽም። ስለዚህ የቤት ስራሽ ዛሬ ነው። እኔ ደግሞ እንደተለመደው እቋጥርብሻለሁ ማለት ነው። ምክንያቱም እኔ ሻሽ ላይ የሚቋጥረው ታች እስክትወርድ ድረስ ስለሆነ ማለት ነው፣ ወደ ሻምፒዮንሺፕ እስክትወርድ ድረስ። ምክንያቱም ማንቸስተር ከተማ ውስጥ አንድ ክለብ ብቻ ነው፣ እሱም ማንቸስተር ሲቲ ብቻ ነው። ይመቻችሁ። ድል ለወልቭስ። አዎ ማንቸስተር ዩናይትድ በቀላሉ ነጥቦችን የሚያንጠባጥብ ቡድን ነው። ነገር ግን ሁሉም በሚባል ደረጃ ከሱ በላይ ያሉት ቡድኖች በቀላሉ ነጥብ የሚጥሉ ቡድኖች ናቸው። ለዛም ማንቸስተር ዩናይትድ ወልቭስን በሚያሸንፍበት ጨዋታ ከቶፕ 4 ጋር በእኩል ነጥብ መጥቶ ቁጭ ይላል። ጭራሹኑ ደግሞ ዛሬ ብራይተን እና ክሪስታል ፓላስ ነጥብ የሚጥሉ ከሆነ ልክ እንዳልኳችሁ ቶፕ 4 ጋር በእኩል ነጥብ ቁጭ ይላል ማለት ነው፣ 5ኛ ላይ። ይሄ ደግሞ ምን ያክል ሌሎቹን ቡድኖች የወረደ አቋም ላይ እንደሆኑ የሚያሳይ ነው ማለት ነው። ኢቨን 1ኛ፣ 2ኛ፣ 3ኛ ላይ ያሉት ቡድኖች በቀላሉ ነጥብ የሚጥሉ የወረዱ ቡድኖች ናቸው እና በዘንድሮ ዓመት ሁሉም ነው የወረደው፣ በእኛ ብቻ አይደለም። ያ ደግሞ በጣም ደስ የሚያሰኝ ነው። ለማንኛውም ወልቭስን በምናሸንፍበት ጨዋታ 5ኛ ላይ ከቶፕ 4 ጋር በእኩል ነጥብ ቁጭ እንድንል ዛሬ ብራይተንና ፓላስ ላይ ቆንጆ ቋጠሮ ጥሪ አድርጌላችኋለሁ። ይመቻችሁ። አርሰናል ሊጫወት ሲል እናንተ የምትሉ ዛሬ የቋጠሮ ቀን ነው አይደል? እኛ የቋጠሮ ቀን ሳይሆን የምናበሽቅህ ቀን ነው። በማታ ብቻህን ሲያጫውቱ ትለጠለጣለህ። ኤቨርተን ለብቻህ ነበር ተለጠለጥ። ዌስትሃም አቻውጣ፣ እሱንም ተርፈህ ግፍ በቃ ይሆናል። አዝነውላችሁ የዌስትሃም ዝርክርክነት እንትና ቢሳካ የተወሰነ አግዞህ ነው ያታክል ምናምን አትበል፣ አግዞሃል። ግን ዛሬ ወልቭስ ለመጨረሻ ጊዜ 2-0 ነው የጠለጠ። ወልቭስ የተሸነፈባቸውን ጨዋታዎች እንዳለ ተጋጣሚን ፈትኖት ነው። ያንቺ ደግሞ ጌታሽ ነው ብራዘር፣ ጌታሽ ነው። ስለዚህ ዛሬ ሊቨርፑል ደጋፊ ጋር ሮጠ ስመጣ በጥፊ አይነን አቅፍቶ ለኔ ያቀብለኛል። እኛ የአርሰናል ደጋፊ ደግሞ እንዲህ ነው ምናሽ። ሽንፈት በጣም ነው የሚያናደን። ከብዙ ጊዜ አንዴ ስለሆነ የለም ያን ዴት እስከ ዛሬ አለቀም። እንዳንተ በ20 ደቂቃ አንደረሰው። ይሄን ቪዲዮ በደንብ ኮፒ ሊንክ አድርገ ኦቨር ኮፒ ሊንክ አድርገ ይጥለቅለቅና እኔ በፈለከው ትልቁ ውጤታችን እሱንም ኳስ ስለማይታወቅ ወልቭስ ከደከመ ነው። ከዛ ውጪ ላለመውረድ የሚጫወት ቲም ምን ያህል አዛ እንደሆነ ዌስትሃም የተወሰነ አሳይቷል። ወልቭስ ይሾታል። ወልቭስ ጌታ ነው። እንተያይ። ምንድነው
ዛሬ 5 ሰዓት የለም እንዴ? በእናታችሁ ቶፕ 4 ዝም ብዬ እጄ ወይ የምልበት ሰዓት ናፍቀኝ። አሁን የሚያሳዝነኝ ማለት ነው በሊጉ 12 ጊዜ የተሸነፈ ቡድን ዩናይትድን ያሸንፈዋል ብሎ ቁጭ ብሎ የሚጠብቀው ወያላ እኮ ነው የሚያሳዝነኝ። ተኛ ዛሬ ተኙ፣ እኛ ነን የኛ ቀን ነው። በቃ እንትን አየር አትያዙብን በእግዚአብሔር። እና ደግሞ ምን ላይ እናሲዝ ምን ላይ ነው የምናሲዘው የምትሉ ከሆነ አርዲ ቤት ላይ አርዲ ቤት እስካሁን እኮ አለ ገብርኤልን አርዲ ቤት ላይ ሄዳችሁ ዊዝድሮ እንደፈለጋችሁ ነው፣ ዲፖዚት እንደፈለጋችሁ ነው። ዛሬ አርማ ራሱ አላስቀምጥም። በቃ አሁን ገብቷል። ጥብሰን አርዲ ቤት በዚህ ሰዓት ጥብሰን የጨዋታ ቀን ይላል ዛሬ እንግዲህ ኃያሉና ታላቁ ማንቸስተር ዩናይትድ ከሜዳው ውጭ ወልቭስን ያስተናግዳል ማለት ነው። እንደምታዩት እነ ብራይተንም ነጥብ ጥለው ወደፊት ሊያደርጉን ዝግጁ ሆኗል። ሁሉም ቡድኖች በሚባል ደረጃ ነጥብ እየጣሉ ነው። ዛሬ ምንም አይነት ሽንፈት፣ ምንም አይነት ነጥብ መጣል፣ ምንም አይነት አቻ ተቀባይነት የለውም ማለት ነው። እናም ወልቭስን ገረፈናት ከአምስተኛው ጋር በኩል ነጥብ 6ኛ ደረጃ ላይ ሂደን ቁጭ እንላለን ማለት ነው። ድል ለኃያሉ ክለባችን። ግሎሪ ግሎሪ ማን ዩናይትድ። የአራዳ ልጆች ዛሬ ወንድም በወንድሙ ላይ ይጨክናል ወይስ ደግሞ እንቋጥር ወይስ እንተኛው? የምሬን ነው። በወንድሟ መጨክና አይመስለኝም። ሻሸ ዛሬ በእርግጠኝነት ከፍታ ምሰጥ ይመስለኛል። እንድትሸነፍ አልቋጥርም። እኔ አቻ እንድትወጣ ነው። የምሬን ነው። ተይዘን አብረን እየተጎራረስነ ካልሄድነ ከባድ ነው ዘንድሮና ሻሼ እንዴት ነው ልቋጥር ወይስ ደግሞ ጥለሽ እንድትጂ እድል ልስጥሽ? አይ ጥለሽ እንድትጂ አልሰጥ። ወልቭስ ዛሬ 3 ነጥብ ይወስዳል። የብዙ ወያላ ግምት፣ የብዙ ሸታታ አሮጊት ግምት ነው። ይሄን ግምት ውድቅ ለማድረግ ነው ዛሬ ማታ 5 ሰዓት ላይ የምንገናኘው። ወልቭስን በስነ ስርዓት የት የለመደውን 3 ነጥብ ሊወስድ እንደሚመጣ ልንጠይቀው ነው። 2 ነጥብ ያለው ክለብ ነው የሚገጥመን። 2 ነጥብ፣ አንድ ጨዋታ ያላሸነፈ፣ አንድ ጨዋታ በቅጡ ያላሸነፈ ወልቭስ ዛሬ ከኔ ላይ ነጥብ ይወስዳል ብሎ የሚጠብቀው እያላን እንግዲህ ምን ማለት እንዳለብኝ አላውቅም። እስቲል ነው ይሄ ነው እስከ ዛሬ ስንገናኝ የነበረው አጮታችን። ብልጫ አላቸው አንክድም፣ ግን አሁን እነሱ የሉም፣ እኛ ግን አለን። እነሱ የሉም፣ እኛ ግን አለን። ዩናይትዳውያን ኮሜንት ላይ የውጤት ግምት አስቀምጡ። ማታ 5 ሰዓት እንገናኝ። ይመቻችሁ።